ሰላም እንዴት ቆያችሁ? ዛሬ በወረዳችን የሚገኝ አንድ የቱሪዝም መዳረሻ የሆነ ፓርክ የምናስጎበኛችሁ ይሆናል። አብራችሁን ቆዩ። ፓርክ ደግሞ ለተለያዩ ዝግጅቶች፣ ለልደቶች፣ ለብራይዳል፣ ለተለያዩ ፕሮግራሞች አጫጭር ስብሰባዎችም ሆነ ለማካሄድ የሚመች ቦታ ነው። ይህን ውስጥ በመግባት አብረን እንጎበኛለን፣ እናሳያቸዋለን። አብራችሁን ቆዩ። አሁን ወደ ውስጥ እየገባን ነው። ያለውን ሁኔታ እናያለን። መናፈሻዎቹ፣ እነዚህ የሚያማምሩ ግሪን ኤሪያዎቹን እያየን እንሄዳለን፣ እናስጎበኛቸዋለን። እሺ፣ ስሜ ደሞዝ ያበራ ይባላል። ያው በአጋጣሚ መምህር ነኝ። ያው በረፍት ሰዓታችን እዚህ መተን ነው አንዳንዴ ኖትም አወጣለሁ። አሁን በአጋጣሚ የተማሪ ማርክ ሊስት እየደመርኩኝ ነው ያለው። ያው ራሴም እየተዝናናው እዚህ ጋር ቁጭ ብዬ የተማሪዎች ማርክ ሊስት እየደመርኩኝ ነው በአጋጣሚ ከእናንተ ጋር የተገናኘሁት። እንደምታዩት ይሄ ቦታ ደግሞ በግሩፕ ተማሪዎች መጥተው ለማጥናት፣ ልደት ለማክበር፣ የተለያዩ ዝግጅቶችን ለማካሄድ ምቹ ቦታ ነው። ይህን ቦታ ጠቁማችኋለሁ። በጣም የሚያምር ቦታ ነው። እጅግ በጣም የተዋበ ነው። እንደምታዩት ቦታው አረፍ ብሎ የውስጥን የምታዳምጡበት በጣም በቃ አንድ ላይ ሆናችሁ አሁን በግሩፕ ስትመጡ ምን ስትሉ በጣም የሚያምር ቦታ ነው። እንደዚህ አረፍ ደገፍ ብሎ ለመዝናናት የሚሆን ቦታ ነው። አብራችሁን ቆዩ። እኔ ጥቆማ የማደርገው አረንጓዴ እንዲነፋሻ አየር እየወሰደ መዝናናት የሚፈልግ ሰው ካለ ቅዳሜና እሁድን መጥቶ መዝናናት የሚፈልግ ሰው ጥቆማ ነው የማደርገው። ልጆችም እንደዚህ አዋቂዎችም ፍቅረኛ ማቾችም ፕሮግራም ያለውም ሰው መዝናናት የሚችልበት ቦታ በጣም አሪፍ ቦታ ነውና እዚህ ጠቁማችኋለሁ እና ጎብኙናለሁ። ሙሽሮች ፎቶ ለመነሳት በጣም አመቺ ቦታ፣ እንደዚህ አረንጓዴ በሆነ በሚያምር በተፈጥሮ መነሳት ይቻላል ማለት ነው።
ሳልጠቁም የማላልፈው ነገር ደግሞ አድራሻውን አድራሻ በአዲሱ ገበያ መምጣትም ይቻላል። በሸጎሌ አርጎባ አንበሳ ጋራዥ ጋር በሱም መምጣት ይቻላል። እቺ ትንሹ ፓርክ ነው ማለት ነው።